ብርሃኔ ክፍል 7 የወደቀችዋን ስልክ አንስቼ ቁጥሩን አየሁት ደግሜ ማሪዛ ለምን የሆነ ደወለችው ብዬ ከስልኬ ጋር ስፋጠጥ ስልኩ ዘጋ። በረጅሙ ተንፍሼ አልጋዬ ላይ ዘጭ ብዬ ተቀመጥኩ። ስልኬን ባለማመን አፍጥጬበታለሁ። በምን ትዝ አልኳት ወይስ ያው ውሸታም አንዳች ነገር ተናገረ? ስልኬ በድጋሚ ሲጮህ በፍጥነት አነሳሁት። ሄሎ ፍራውል፣ እንዴት ነህ? ደህና? ሁሉ ሰላም? ሰላም ነው። ተገናኝተን እናውራ እባክህ አለችኝ። መልሴ አጭር ሲሆንባት ምቾት አልተሰማትም መሰል። ስለምንድን ነው የምናወራው? ስለ ሌብነቴ ከሆነ እዚሁ ማውራት እችላለሁ። ማወቅ የምትፈልጊውን ጠይቂኝ አልኳት በእልህ። ፍራውል እባክህ ነገሩን ወደ ጽዋ አትውሰደው፣ ተገናኝተን እናውራ ፕሊስ አለችኝ። የተጨነቀች ትመስላለች። እኔ በጭራሽ ወደ ጸባ አልወሰድኩትም፣ ግን በጣም ጎድተሽኛል። ያ አስመሳይ ሰውዬ የፈለገውን ቢለኝ አይገርመኝም። አንቺ ግን በቀላሉ እሱን አምነሽ ብዬ ሳቅ ሲተናነቀኝ ዝም አልኩ። አዎ ልክ ነህ፣ ጥሩ አልሰራውም። እንገናኝ ያልኩህም ለዚሁ ነው። ከሲሳይ ጋር ስለተፈጠረው ነገር ሁሉ እንድትነግረኝ እፈልጋለሁ። ነግሬሽ ነበር እኮ ልትሰሚ ፈቃደኛ አይደለሽም እንጂ። አዎ በቃ ማንን ማመን እንዳለብኝ ግራ ተጋብቼ ነበር አለችኝ። ማመን የፈለግሽውን አምነሻል፣ ስለዚህም የምትችይውን ያህል ወቅሰሽኛል። አይበቃም አልኳት። ጥፋተኛ ነበርኩ። እሺ አሁን ላገኘ እፈልጋለሁ። አሁኑኑ በፍጥነት ብትመጣ ደስ ይለኛል አለች እንደ መቆጣት ብላ። እየመሸ ነው እኮ አይደርስም? ካልሆነ በስልክ አውሪኝ። ኮራል ፍራውን ላይ እፈልጋለሁ አለችኝ። የሰማሁትን ለማመን አቃተኝ። ማሪዛ ስሜት የተጋብቶባት ይሆን? እኔ መናገር ያልቻልኩትን እሷ ልትናገረው ነው ወይስ ዝም ብሎ የጓደኝነት ስሜቷ ነው? አቶ ሲሳይስ? ያሴሰኛስ? ፍቅረኛ ናት ያለውስ? ደረጃችንስ? ለምን ናፍቀኸኛል? ማሪዛ የማወራው ሲጠፋብኝ ዝም አልኩ። አልናፈኩም? ናፍቀሽኛል ማለት በቃ ተገናኝተን እናውራ ፍራውል እባክህ። እሺ አሁን ልምጣ? አዎ ባለፈው ምሳ ከበላንበት ሆቴል ቁጭ ብዬ እጠብቃለሁ። እሺ መጣሁ አልኳት። እንዴት እንዳረገኝ እኔ ነኝ የማውቀው። ልቤ እንደገና በተስፋ ተሞላ። በሚገርም ፍጥነት ከቤት ወጣሁ። ስደርስ ማሪዛ ጥጓን ይዛ ተቀምጣ ለስላሳ እየጠጣች ነበር። ስታየኝ ከልቤ የመነጨ ፈገግታ አየሁባት። እንዲሆና አይቻት አላውቅም። ሁሉ ነገሯ ቁጥብ ነበር። የልቤን ምት እያደመጥኩ ቀረብኳት። ተነስታ እጇን ዘረጋችልኝ። ጨበጥኳት። እጇ አንዳች አይነት መልእክት አስተላለፈልኝ። ፍራውል እንኳን ደህና መጣ። እንኳን ደህና ቆየሽ። ሰው አይናፍቅም አይደል ነው ብለሽ ነው ብዬ የምጠጣውን ለስላሳ አንስቼ ተጎነጨሁት። ሁኔታ ያሳቃት። የሆነ ደስ የሚል ነገር እንዳገኘ ሰው ነው ፍክት ያለችው። ለምን ነበር ካላወራን ያልሽው ማሪዛ አልኳት። መጀመሪያ የሚበላ ነገር እንብላና እናወራለን፣ ቀለል ያለ እራት አለችኝ። እሺ በሚል ጭንቅላቴን ነቀነቅኩ። እየበላን ሰረቅ እያደረግኩ አያታለሁ። ስታየኝ ወደ ምግቡ አቀረቅራለሁ። በሁኔታዬ ፈገግ ስትል ይበልጥ ልቤ ርብሽ ይልብኛል። ፍራውል ለሁሉም ነገር ይቅርታ ጠይቃለሁ አለችኝ ድንገት። ሁሉም የሚባል ነገር የለም። በትክክል ስለምንድን ነው ይቅርታ የማደርግልሽ አልኳት። በደፈናው ይቅርታ የሚባል ነገር የለማ። በሐሰት ስለወነጀልኩ አንተ ምንም አይነት ንብረት አውጥተህ እንዳልሸጥክ አውቄያለሁ ብላ በመርማሪ አይኖቿ አስተዋለችኝ። በምን አወቅሽ አልኳት። ያ ባለጌ ተናዘዘ እንዴ አልኩ በውስጤ። የሚገርም ያ የመሰከረብኝ ስራ ባልደረባ ይሉንታ ያለው ሰው ነው። ለጊዜው በፍራቻ እኔ ፊት እንዲመሰክርብ ቢደረግም ቆይቶ ግን የሐሰት ምስክርነቱ አላስተኛ ያለው መሰለኝ። ቢሮዬ ድረስ መጥቶ ለስራው ጥፋት ይቅርታ በመጠየቅ ምንም አይነት ንብረት ከድርጅቱ አለመውጣቱን እና እሱም ምንም ያየው ነገር እንደሌለ ይልቁንም አለቃው አቶ ሲሳይ አባብሎ እንዲህ አይነቱን ምስክርነት እንዲሰጥ እንዳስደረገው ነገረኝ እና አንተ ላይ ለፈጸመው በደል ቅጣቱን ስራውን በመልቀቅ እንደሚቀበል ዳግም በአቶ ሲሳይ ድርጅት እንደማይታይ ነገረኝ። ይህን ሲለኝ እንዴት ክው እንዳልኩ ልነግር አልችልም።
ምክንያቱም በሲሳይ ላይ የነበረኝ ትልቅ እምነት ነው የተናደብኝ። እኔና እሱ ረጅም ጊዜ ነው የምንተዋወቀው። ከልጅነቴ ጀምሮ ከአባቴ ጋር ስራ ሲሰራ ያኔ የቤታችን ከሚመጡ ባለሀብቶች የተለየ ክብር የሚሰጠው የልጅ ሀብታም እየተባለ የሚቆለጳጰስ ልዩ የቢዝነስ ጥበብ ያለው የሚባል የተከበረ ወጣት ሳለ ነበር የማውቀው እና የማከብረው የምወደው ሰው ነበር። በምን እንዴት በዚህ መጠን ይዘቅጣል ይወርዳል ብዬ ልገምት። ለቀናቶች እንዴት እንደማናግረው ግራ ገብቶኝ ነበር። ለሱ ፈንታ እኔ ነበርኩ ያፈርኩት። ግን ያንተም ያለ አግባብ መወንጀል ስላለ የግድ ላናግረው ይገባል ብዬ ቢሮ ድረስ ሄጄ ለምን እንዲህ እንዳደረገ ጠየቅኩት። በመጀመሪያ ላለማመን ጥረት አድርጎ ነበር። በመጨረሻ ግን ጉዴን ወይም ጉዱን አረዳኝ ብላ ለስላሳውን አንስታ ጠጣች። የምን ጉድ አልኳት፣ ሌላም ጉድ ካለ ብዬ። ከባድ ነው። እሱ ባለትዳርና የልጆች አባት ነው። ነገር ግን ከድሮ ጀምሮ ገና ተማሪ ሳለሽ ነው ካንቺ ፍቅር የያዘኝ ብሎኝ እርፍ አላለም መሰለ። እና የዛኔ ነው አንተ ስትወቅሰኝ የነበረው ነገር ትዝ ያለኝ። ያሳዝናል። አንተም ብትሆን እንደዛ ልትለኝ አይገባም ነበር። ባላየው ነገር ከባለ ትዳር ጋር አልገኝ እኮ እና አንቺም እኮ እኔን አላመንሽኝ እና በጣም ተናድጄ ነበር። እሱ ቢሮ ድረስ ጠርቶ ከፍቅረኛ የራቅ ሲለኝ ምን ልበል አልኳት። በዚህ ጊዜ እጄን በእጆቹ ያዘችኝ። ተረበሽኩ። ፍራውል ምንም አይነት መደባበቅ የለም። ስለኔ ምንድነው የሚሰማ በግልጽ ንገረኝ አለችኝ። ማሪዛ እኔ ምናልባት አንቺ ባላሰብሽው መንገድ ሄጅ ይሆናል፣ ግን ልቤን ተው ማለት አልቻልኩም። ብዙ ጊዜ ፍራውል ተው፣ ደረጃ ነወቅ፣ እቺ ልጅ በንጹህ ልቧ ልትረዳ ነው የምትፈልገው። ጨለማን ገፋ ብርሃን እንድታይ ያድርጋለች። ከፈጣሪ ቀጥሎ ያለች እሷ ናት። ተው አጉል ነገር ተመኝተ እንዳታስቀይማት እለዋለሁ ለራሴ። ግን ምን ላድርግ? ባይሆን እንኳን ልቤን ተው ማለት አልቻልኩ። ስለኔ ምንድነው የሚሰማ? ባጭሩ አንቺ በጣም ቆንጆና የተሳካላት ሴት ልዩ፣ ስለኔ ምንድነው የሚሰማ አለች ኮስተር ብላ። ፍቅር ማለት ላንቺ የሚሰማኝ የፍቅር ስሜት ነው ብዬ በረጅሙ ተነፈስኩ። እጆቼን አጥብቀው ሲይዙ ተሰማኝ። ለስላሳና ሞቃት እጅ አጥብቆ ሲይዘኝ የመጀመሪያዬ ነው። ከእግር እስከ ራሴ አንዳች ነገር ሲዘዋወር ተሰማኝ። አይኖቿ ላይ ደከሙ። ፍዝዝ አልኩኝ። የልቤ እርግጫ ነገር ሁሉም ነገር በጸጥታ ተሽከረከረብኝ። ወደ አንድ አዲስ ያልታወቀ ዓለም ሽግግር እያደረግኩ እንዳለ ተሰማኝ። ፍራውል አንተ ለኔ የፍቅር ስሜት ተሰማ? በቃ ይሄ ምን አዲስ ነገር አለው? ለምንድነው ቀደም ብለህ ያልነገርከኝ? ምክንያቱም ታውቂዋለሽ፣ እኔና አንቺ የተዋወቅንበት መንገድ ወደዛ የሚወስድ አልነበረም። አስቸጋሪ ሁኔታ ላይ ነበርኩ። አንቺ ደግሞ እጅሽን አቀበልሽኝ፣ ከወደቅኩበት አነሳሽኝ። እንደተማረ ሰው የሚገባኝን አገኘው። ነገሮች ተሻሻሉ እና መልካምነትሽን አንቺ ባላሰብሽው መንገድ ወስጄው ላስቀይምሽና ላጣሽ አልፈለኩም። ከዛ ይልቅ ፍቅርሽ የጎዳኝን ያክል ይጉዳኝ ብዬ በዝምታ ቆየው። የኔ መጽናኛ በስልክ የምሰማው የሰላምታ ድምጽ ብቻ ነበር። ነገር ግን አቶ ሲሳይ እሱንም ሊነጥቀኝ ተነሳ። ትንሽ ተሳክቶለት ነበር ብዬ ትንፋሽ መሰብሰብ ጀመር። እጆቼን ሳትለቃቸው አይኗን አይኔ ላይ እንደተከለች ስታደምጠኝ ቆየችና ፍራውል እውነት ለመናገር ፍቅር እንዴት እንደሚያደርግ እውቀቱ የለኝም፣ ግን ሲመስለኝ አንድ ሰው ለሌላኛው ሰው መልካም ማሰብ፣ ድምፁን ሊሰማ መፈለግ፣ አንዳች አይነት ጉዳት እንዳይደርስበት ማሰብ፣ ድምፁን መስማት፣ እሱን ማየት፣ የተሻለ ህይወት መመኘት ከሆነ እኔም ላንተ እሱ ይሰማኛል። ፍቅር ይሄ ከሆነ በትክክል ፍቅር ይዞኛል ማለት ነው አለችኝ። አተኩሬ ያየዋት። ፊቷ ላይ አንዳች ውሸት አይነበብም። እውነት ከልብሽ ነው አይደል? መርገም አለብኝ ስለሚሰማኝ አልገባም? ገብቶኛል ብዬ አጥብቆ የያዘኝን እጇን ወስጄ ከንፈሬ ላይ ለጠፍኩት። አይኖቿ ተርገበገቡ። የተሽኮረመመች መሰለኝ። እንደዛ ስትሆን ወንድነት ተሰማኝ። በዚህ ሰዓት ምን እንደሚሰማኝ ታውቂያለሽ? አልኳት ቅብጥብጥ እያልኩ። ምንድነው እሱ አለች አፈር ብላ። ዓለምን እንዳለ የጨበጥኩ ደፋርና ፍራውል የተረጋጋና መከባበር ያለበት ፍቅር ቢኖርን ደስ ይለኛል። የሚያብድ ነገር ጥሩ አይደለም። ሁሉንም በሰከነ መልኩ እናስኬደዋለን። እንደዛ ሲሆን ይበልጥ ቆንጆ ይሆናል አለችኝ። እሺ በጣም ነው የምወድሽ፣ ለዛ ነው ስሜትሽን ስትነግሪኝ እንዲሆንኩት አልኳት።
ጥሩ። እና ደግሞ ራስን መጠበቅ አለብህ። ማለቴ ሲሳይን መጠንቀቅ አለብህ። በህል እንዲጎዳ አልፈልግም እሺ አለችኝ። ካሁኑ ለኔ ማሰብ መጀመሯ አስደሰተኝ። እሺ ችግር የለም ፍራኦል፣ ነገሩን ቀለል አድርጋ አትየው። አንዳንድ ሰዎች ማግኘት የማይችሉትን ነገር በሌላ መልኩ ለማግኘት ይሞክራሉ። በተለይ ገንዘብ ያለው ሰው ከባድ ነው። ከፍሎ ችግር ሊፈጥርብህ ይችላል። ሲሳይን ከዚህ በኋላ ማመን አልችልም። ግን ሲሳይን ከኔ ይልቅ አንቺ መፍራት አለብሽ። በስራ አጋጣሚ በተደጋጋሚ ካንቺ ጋር ይገኛል። ስለዚህ እንዳይጎዳሽ እንዲሁም ላንቺ ፈርቻለሁ አልኳት። በምንም አይነት እኔን ሊጎዳኝ አይችልም። ይህንን እርግጠኛ ነኝ። አንተ ብቻ ራስን ጠብቅ እና ደግሞ የፈለገ ቢሆን ዳግም ወደ ስራ እንድትመለስ እንዳያግባባ ተጠንቀቅ። እልሁን አንተ ላይ እንዳይወጣብህ። እንደዛ አይነት ሁኔታ ከተፈጠረ በጣም ነው የማዝነው። አደራ አለችኝ። ውስጤ የሚሰማኝን ኩራት መናገር ይከብደኛል። በአንድ ቀን ውስጥ በአንዴ ካለመፈለግ ወደ መፈለግ ስሜት መሸጋገር ቀላል ነው እንዴ? ማሪዛ ልክ እንደ ታላቅ እህት መከረችኝ። ልክ እንደ እናት ሳሳችልኝ። ልክ እንደ ፍቅረኛ ተሽኮረመመችልኝ። ልቤ በሐሴት ተሞላ። መሽቶ ከሆቴል ወጥተን ወደ ቤት ቀረብ አድርጋ ሸኘችኝ። ስለ ስራ ስታወራኝ ከአሁን በኋላ ስራን በራሴ ፈልጌ መስራትን ነው እና የፈለግኩት፣ አታስቢ ስለሱ አልኳት። የእነሱን ሱቆች ወደ ሜክሲኮ አካባቢ ሽያጭ ክፍል ውስጥ እንድሰራ ልታመቻችልኝ ሐሳብ አቀረበች። በጭራሽ አልኩኝ። የአሽካታ አለቃዬ የተናገረኝ ቃል መቼም ከአእምሮ ያልጠፋም። ስማ፣ አንድ የድሃ ልጅ የሀብታም ልጅ ጠብሶ ኑሮውን ሲቀይር የሚታየው ፊልም ላይ ነው ምናምን እያለ ሞራሌን ነክቶታል እና በጭራሽ የሱ የሆነ ነገር አልነካም ብያለሁ። በተቻለኝ መጠን የራሴን ስራ መፍጠር አለብኝ። ፈጥኜ አብዲን ማግኘት አለብኝ። ጥቂት የቆጠብኩት ገንዘብ አለኝ። ከአብዲ ጋር ተነጋግረን የምናደርገው እናደርጋለን ብዬ ከራሴ ጋር ተማከርኩ። ማሪዛ ሰፈሬ ድረስ ሸኝታኝ ከመኪናዋ ስወርድ አብራኝ ወረደች እና ደጋግማ ራስህን ጠብቅ ስትለኝ ይበልጥ አሳሰበችኝ። በቃ ያ እንከፍ በእኔ አስፈራርቷታል ማለት ነው። አትጨናነቂ ማሬ፣ አምልጦኝ አቆላመጥኳት። ኧረ ፍጥነት ብዬ በራሴ ተገረምኩ። እሺ ፍራ፣ በቃ ሰላም እደር ስትለኝ ዋው እሷም አቆላመጠችኝ ብዬ ተደሰትኩ። ግን ደግሞ ስሜ ሳያጥር ብዙም ጥሩ አልመሰለኝም። እሺ ሰላም እደሪልኝ አልኩና ጠጋ አልኳት። አላሳፈረችኝም። ከንፈሯን ጉንጭ ላይ አሳረፈችብኝ። ውስጤ እሳት ተለቀቀ። በጉንጮቼ አልፎ መላ ሰውነቴን ያጋለው አሳሳም ለራሴ ፈራው። መኪናዋ ውስጥ ገብታ ለዓይኔ እስክትሰወር ባለሁበት ቆሜ ሸኘዋት።